ይሄ እንግዲህ በመካ ሙሽሪኮች ዘንድ የተለመደ ነበር። ብዙ አማልክቶችን ይደረድራሉ፣ ብዙ ከአላህ ሌላ የሚገዟቸውን ነገሮች ይጣራሉ። ነገር ግን በጭንቀቱ ሰዓት በመከራው ሰዓት እነዛን ሁሉ ይረሱና እነዛን ሁሉ ይክዱና አንድ አላህን ይይዛሉ። በአሁኑ ሰዓት ግን ያሉ ሽርክ ላይ የወደቁ ሰዎች በሁለቱም ሰዓት ከአላህ ሌላ ያለ ነገር ነው የሚጠሩት። እንደውም ለምሳሌ ሼክ መሐመድ ሪዛ ምን ይላሉ ተፍሲር አልመናር ላይ አንዲት አሮጊት ሴትዮ መቃብር አጠገብ ትልቅ ሼክ በደዊ ምናምን ብለው የሚያምኑት መቃብር ነው። ጠዋፍ የሚያደርጉለት እዛ ሄደው ስለት የሚያቀርቡለት ሐጃ ሲኖራቸው ሲቸገሩ ሄደው እዛ ሄደው የሚያለቅሱበት ቀብር ነው። እዛ ውድቅ ብላ እዝን ብላ ስብር ብላ ስትለማመጥ አገኘኋትና በደዊን የፈጠረ አንቺን እኛን የፈጠረ ዓለምን የፈጠረ ብቸኛ አምላክ እሱን ለምን አትለምኝም? ለምንድነው ሞቶ ተቀብሮ በህይወት ያሌለን ነገር ለምን ትለምኛለሽ? ለምን ታመልኪያለሽ ብዬ ጠየቅኳት አሉ። هذا شيخ ኢማም كبير رحمة الله عليه محمد رشيد رضا በኋላ يعني بلهجة مصرية በግብጾች የአረብኛ አክሰንት ቋንቋ አላህ ما يسرعش እንደዚህ ያለችኝ ይላል። سبحان الله العظيم የምለምነውን ነገር ቶሎ አይሰማኝም አላህ አለች። استغفر الله العظيم استغفر الله العظيم بالله لا يظنون بالله يعني سبحان الله العظيم يظنون بالله غير الحق ظن الجاهلية بالله لا يجاهلية يمهيمانن يدنقوروچن استساسب የሚያስቡ አላህን በክፉ የሚጠረጥሩ ሰዎች ያስተማሯት ነገር ተውሂድ በማስተማር ፋንታ የአላህን ሐቅ በማስተማር ፋንታ ረሱላህ ሰለላሁ ዐለይሂ ወሰለም የለፉለት የደሙለት የተሰደዱለት ከዘመዶቻቸው የተቆራረጡለት ያ ሁሉ መከራ የበሉለትን የአላህን ሐቅ ሊያስተምሯት ሲገባ ቅصص ኹራፋት የሰው ታሪክ ምናምን ምን ማይጠቅም ዝባዝንክ የምናምን ነገር ከልጅነቷ ተምራ አደገች። ይሄው በአላህ ላይ አጉል ግምት አላህ ቶሎ ያሳካል ቶሎ አይሰማኝም። ቶሎ የሚሰማሽ ማን ነው? አዑዙ ቢላህ ቶሎ የሚያሳካልሽ ማን ነው? በደዊ ወይንም አከሌ ብለው ያምናሉ። كذلك شيخ الإمام الألوسي تفسير الألوسي ላይ የጠቀሱት ታሪክም ከዚህ ጋራ ተመሳሳይ ነው። እሱ ግን በጣም የሚያስደነግጥና በጣም የሚያሳፍር ነው። ባህር ላይ ተጉዘን ይላችሁ ባህር ላይ ተጉዘን በመርከብ ተጉዘን መርከቡ በማዕበል መናጥ ጀመረ። ነፍስ ውጪ ነፍስ ግቢ ውስጥ ገባናሉ ሼክ አሉሲ። በኋላ ሁሉም የሚጣራው የተለያየ ነገር ይጣራል ይማጸናል። عندما الله نم يترى له عندهم بعض المتشيخين عندنا شيخنا نميلو سوّج بدق بلو تنستو إياكم أن تدعوا الله. شوف ديت أصلاً القطع ديت ميزجنن مسألة عندهم سو يا الله هندين يا الله هندا تلو عند سو شيخ وجهتنا ولي وجهتنا قطب وجهتنا يتأرّجوا تماسنو كذي نجار ندن بلو ما استنكك جمر. شوف يا مكة مشركوش الزي مكة على شيء درسوا ما أننا ممر አማልክቱን ጭንጨቱን ድንጋዩን መላእክቱን ፀሐይን ጨረቅን ነብይን ሁሉን አማልክቶቻቸው ረስተው አንድ አላህን ብቻ ያ አላህ ዛሬ አንተ እንጂ ማንም አያድነንም አንተ እንጂ ከዚህ መከራ የሚያወጣን የለም ብለው ለአላህ ዱዓን ፍጹም ያደርጋሉ አለን አላህ እንደነገረን ሱብሓነሁ ወተዓላ። እነዚህ ደግሞ ሽርክን ጥርት ያደርጋሉ ለጣዖቶች። አንድም ሰው አላህ ያ አላህ እንዳይ الغوث الأعظم خاتمة الأولياء ትልቁን ደራሽ ከጭንቅ ገላጋዩን የወልዮች ማሳረጋ የሆነውን ፉላንን እከሌን ተጣሩ ብለው ይመካከራሉ። ያ ደምዓተን على التوحيد